አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንደናችሁልኝ አለሁኝ አልሐምዱሊላህ። ኢንሻአላህ ትንሽዬ ግጥም አለችኝ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ተከታተሉኝ እላችኋለሁ። የግጥሜ ርዕስ ሚስት የለም አትበል ይላል። ሚስት የለም አትበል ተፈርዶብህ እንጂ ወንድ ሆነህ ሴት ልጅ እንዳታመሰግን ባል ሆኖ ለመጣ ሚስት ጠፍቶ ነው ግን አይደለም በፍጹም። እስኪ አንዳንድ ጊዜ ከንግግር እንጡም አለች ምርጥ ቆንጆ ቃልክን የምትፈጥም ውዴ ፍቅሬ ብላ አንተን የምታቀፍ ከስኬት በፍጹም የማታደናቀፍ በእምነቷ የቆመች ተውሂድን ወግና የተደበቀችው አለ ምርጥ ጀግና። እናማ በቆጡ ሳትወስን ግራ ቀኝ ሳታይ ዘለህ እንደጦጣ ሰው መሆን ሲሳነህ ኃላፊነት ይዞህ መሄጃ ስታጣ ሚስት የለም አትበል ወንድ ሆነህ ሳትታይ ባል ሆነህ ሳትመጣ በቆጡ ሳታውቀው የጥምረትን ሚስጥር የተዳረን ጣጣ በውል ሳትረዳ የፍቅርን ከፍታ የኑሮን ዝቅታ የህይወትን መስመር የባልን ማዕረግ ያባወራ ሚና የሰው ወሬ ይዘህ በእህቶቻችን ላይ አታብዛ ፈተና። የተለያየ ነው ዛሬም ትናንትና ልክ እንደሚለየው አምናና ታቻምና። የከበደህ ጊዜ የራስህን ጥፋት አምኖ ለመቀበል ሴት ልጅ አትወቀስ ሚስት የለም አትበል። በኢስላም ህግጋት በእምነት መሰረቶች በአደብ ያደጉ አሉ ብዙ ሴቶች። በአንዳንድ መጥፎዎች አትበል ሚስት የለም። ሚስት የመምረጥ ምርጫ እንደዚህ አይደለም። ባልሆኖ ለመጣ በእውነተኛ ፍቅር ለተውሂድ አርበኛ ለሱና ሽቅርቅር ህይወትን ለመምራት ኑሮን ለማጣጣም ሁሉም በንያው ልክ አጣማጅ አያጣም። ብቻ አንተ ወንድ ሁን ውጣ ጥርጥር እንቁ ሴት ወልታለች ወደ ስኬት ማማ የምታስፈነጥር። ሚስት እያሉ ዘወትር ቢመኙ እውነተኛ እንስቶች በዋዛ ይገኙ እንጂማ ወዳጄ በማታውቀው ገብተህ አታጥፋ የሰው ስም። በአንተ መጥፎ ነገር ስንት አለ መሰለህ ሳይደርስ የሚከስም። እስኪ መጀመሪያ ራስህን ፈትሽ ካቋምህ አዘንብል። አንተም የትም እየዋልክ ሴት ልጅ አታነውር ሚስት የለም አትበል። እና በመቀጠል ወንዶችዬ ያው እንግዲህ ዝግጁ ሆኖ ይሄ መልእክት ለእናንተ ነው ማለት ነው። ምክንያቱም በአሁኑ ሰዓት ወንዶች ብዙ ኃላፊነታችሁን የረሳችሁ ትመስላላችሁ። ምክንያቱም በተለይ አረብ ሀገር ያላችሁ ወንዶች ማለት ነው ይቅርታ ግን ይሄ ይቅርታ ጋር ማለት ነው ትንሽ ያኔ ይሄንን ጥፎፍ ሳነብ እውነት ለመናገር ትዝ ያለ ነገር አንድ ነገር ነው። ወንዶች ኃላፊነታችሁን ረስታችኋል። ስለዚህ ኃላፊነት ሊሰማችሁ ይገባል። በአረብ ሀገር ያላችሁ ወንዶች እውነት ለመናገር ያው ትንሽ ይቀራችኋል ብዬ ነው የማስበው። ያኔ ትዳር ስንመሰርት መጀመሪያ ራሳችን ማስተካከል አለብን። መጀመሪያ ያኔ ትዳር ማለት እኮ በተሰማ መስረት ማለት ስለሆነ ለቤተሰቦቼ ምን አይነት ለልጆቼ ምን አይነት አባት ለሚስቴ ደግሞ ምን አይነት ባል ነው መሆነው ብላችሁ ከመግባታችሁ በፊት ይሄንን ማሰብ አለባችሁ ማለት ነው። ሴቶችን አታግቡ አለለም በፍጥም። ምክንያቱም ማግባት አለባቸው መውለድ አለባቸው። ያኔ ልጅ የሚያመጣውን ደስታ ብር ሊያመጣ አይችልም በፍጥም። በሚሊዮን ቢሰበሰብ ልጅ የሚያመጣውን ደስታ ብር ሊያመጣ አይችልም። ስለዚህ ደግሞ ልጅ ደግሞ ካልተገባ አይገኝም እና ማግባት ጊዜን ማቃጠል። ምክንያቱም ሴት ልጅ ከ40 አመት በኋላ 45 አመት በኋላ የመውለድ እንትኗ ቻንሷ ያኔ እንጃ ከባድ ነው። ስለዚህ ጊዜ ታክሲ አይደለም ቁሞ አይጠብቅምና ማግባት መውለድ አለባት ማለት ነው። ያ ሲሆን ግን ባሎ እንደነ የምታመጣው ከባድ ነው። ስለዚህ እናንተ ታማኝ ሆናችሁ መቅረብ አለባችሁ። መጀመሪያ ራሳችሁን አሳምናችሁ እኔ ለትዳር በቂ ነኝ ወይ? ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? የቻለ ያግባ ያልቻለ ይጡም አይደል ያሉት? ያልቻላችሁ ሳትችሉ ገብታችሁ ሴቶችን አታስለቅሱ። በቃ መጀመሪያ ላይ ሀቢብቲ ገልቢ ምናምን ብላችሁ ተገቡና ኋላ ላይ ያቺ ልጅ ወይም ታረግዛለች ትወልዳለች ውበቷ ይረግፋል አቅሟ ይደክማል። እዛ ጊዜ ደግሞ ወደ ላይ ላሽ እንደዚህ ያለ ነው አሁን በአሁኑ ሰዓት እየተደረገ ያለው ማለት ነው። እና ያንን ነገር ትታችሁ ራሳችሁን ዝግጁ ስታደርጉ ነው ወደ ሴቲቱ መደወል። ከዛ ውጭ አርፋችሁ ተቀመጡ ጦማችሁን ጦሙ እላለሁኝ። ያው ሴቶቹ ግን አግቡ ወለዱ ማለት ማንኛውን ወንድ እንደምናገባው አይመረመር
ምን እናደርገዋለን? ይሆናል አይሆንም የሚባለውን ደው አድርገሽ መግባት ነው እንጂ ያኔ እንደ ኤችአይቪ ሐኪም ቤት ሄዶ ይሄ ይሆንሻል ይሄ አይሆንሽም ብሎ ዶክተር አይነግርሽም። ምን ማድረግ አይቻልም። ስለዚህ ያው አላህን ተወክሎ መግባት ነው መውለድ ነው የሚለው እንደኔ ሀሳብ ማለት ነው። ወንዶችዬ ግን ያ ይቅርታ ጋራ በቃ ራሳችሁን ብቁ ሳትሆኑ ወደ ትዳር አትዙሩ። እኔ እኮ የሚገርመኝ አንድ ነገር አለ ደግሞ ለአንዷ ብቁ ሳይሆኑ አንዷን በወጉ ማስተዳደር ሳያስቡበት ሁለተኛ ይመኛሉ። እንደ ወላሂ በጣም ነው የሚያጭውና እና ወንዶችዬ ያው ይቅርታ ግን ይሄን ስላችሁ እና ራሳችሁን ዝግጁ ሳታደርጉ ወደ ትዳር አትግቡ ማለት ነው። መጀመሪያ ራሳችሁን ዝግጁ አድርጉ ለትዳራችሁ። በቃ ትዳር ማለት ቀላል ነገር አይደለም እና እንደዛ ነው የምላችሁ። ካስከፋችሁ ይቅርታ ጠይቃለሁ እላችኋለሁ። አብሽሩ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።